ውበት ብቻ ሳይሆን ግርማ የሚባል ነገር አለ። አንዳንዴ የምንለብሰውን ልብስ ስንቀይር ክብራችንም አብሮ የሚቀየር ይመስለኛል። ለሺህ ዓመታት አብሮን የዘለቀ አንድ ጥበብ አለ፣ ነጠላ። ታሪኩ የሚጀምረው ከመሬት ነው፣ ከጥጥ። ውበትና ጥንካሬ በአንድ ክር ከተጋመዱበት። አንዳንድ ጊዜያቶች አሉ በውስጣችን ያሉትን ስሜቶች በቃላት የማንገልጽበት፣ አንድ ሆኖ ብዙ ታሪክ የሚናገር ቋንቋ ሲኖር። ነጠላ ጨርቅ ብቻ አይደለም፣ በእያንዳንዱ ስሜታችን ውስጥ አብሮን የሚጓዝ እንጂ። በህይወት አጋጣሚ ደስታ፣ ጥንካሬ፣ ድል የሚሰማን ጊዜ አለ። ህይወት ፈገግ የምትልልን ጊዜ። ያኔ ነጠላው የደስታ መግለጫ፣ የድል አርማ ይሆንልናል። ግን ደግሞ ዓለም ስታደክመን፣ መጠጊያ ስንፈልግ፣ ስናመሰግን ነጠላችን አብሮ ይለወጣል። ራሳችንን የምንሸፍንበት፣ መላእክትን መስለን ወደ ፈጣሪ የምንሸሸግበት ይሆናል። የፍቅርና የትህትና ነጸብራቅ ነው። ልባችን ሲሰበር ደግሞ ነጠላችንም አብሮ ይገለበጣል፣ አብሮን ያለቅሳል። ሐዘናችንን ለዓለም የምንናገርበት፣ መጽናኛንም የምንጠይቅበት ድምጻችን ይሆናል። አንዱ ነጠላ በውስጡ የምናልፍበትን የህይወት መስመር የሚያሳይ መስታወታችን ነው። አንድ ሆኖ በውስጡ ብዙ ታሪክን የደበቀ። በቤተ ክርስቲያን ስርዓት ክብርን፣ ንጽህናን፣ ልጅነትን እንዲሁም መላእክትን መምሰልን የሚያሳይ መንፈሳዊ ውበትም ነው። በነጩ ጨርቅ ላይ የተቀመጠው ታሪካዊ ቀለማችን ደግሞ ጥለት ነው። የጀግንነትና የንግስና ፊርማ፣ አንድም የጽናት መገለጫ ሆኖ በአንድ መስመር ላይ ያለ ህግ ነበር። ጊዜው ያለፈና ያቺ አንድ መስመር ተበትና አሁን ነጠላው የሸማኔው ብቻ ሳይሆን የኛም የውስጣችን ነጸብራቅ ሆኗል። ጥለቱ ላይን ነው፣ ነጭነቱ ግን ለነፍስ። ከዓለም ቀለም ይልቅ የነፍስ ነጭነት ይበልጥብናል አሉ። ሁሉንም ቀለሞች አቅፎ የያዘ ብርሃን ያለው በነጭነቱ ውስጥ ነው። ጥለቱ ሲያልቅ ጉዞ የማያበቃ ይመስላል፣ ልክ እንደ መንገድ። ጥለቱ የታሪክ ምዕራፍ በትከሻችን ላይ ሆኖ ግርማን የሚያበስር ቢሆንም እነዚህ ተንጠልጣይ ክሮች መደምደሚያ አይደሉም። ታሪካችን እዚህ ጋር አያበቃም። ከጥለቱም ከኛም አልፎ ወደፊት የሚቀጥል የህይወት ጎዳና ነው ይሉናል።